እኔ ጋይስ ስለ ብሩኬ ዝሙተኛት ወይም ስለ እርጉዟ ልጅ ላወራ አይደለም እዚህ ቤት ውስጥ የገባት። ስለ አንድ እህታችን ሀይሚዬን አስተኝቶ እያስለቀሱ ቪዲዮ ለሚሰሩት ልጆች ነው እኔ ይህን ነገር ለመናገር የገባሁት ማለት ነው። አሁንም ነገም ከነገ ወዲያ እች ልጅን እያስለቀሱ ቪዲዮ እንዲሰሩባት አንፈልግም። ምረ ውሸት እየያዙ ልጅቷ ላይ ቪዲዮ እንዲሰሩባት፣ ስለሱ ብቻ እንነጋገርበት። ስለ ብሩኬና ስለ ልጅቷ ሀይሚ ይሻላትና ከዛም በኋላ የእሱን ነገር ደግሞ በዚህ ሀሳብ እኮ እያወራሽ ነበረ እኮ። አሁን ሀሳብሽን ቀየርሽው እንዴ? በዚህ ሀሳብ ቅድም የማያወራ ስለ ዩዘርዬ ባመጣችሁ ነገር ነው። እየተወያየሽ ነበር ደግሞ ቆይ ገኒ ይሄን ነገር እኔና መቅድ ይሄን ቤት ስንከፍት ስለ ሀይሚዬ ብቻ ለመነጋገር ነው። ግን ዩዘርም አንቺም ስለዛ ነገር ሲመጣ አስተያየት ባለው ነገር ውስጥ አስተያየት ጨመርኩበት ማለት ነው። አሁንም እናውራ ካላችሁ እናወራለን። ምክንያቱም አሁንም እኔ ልጁ እሺ ካላችሁ ላውራ ከተባለ ስለ ብሩኬ ልጁ ቆይ ገኒ ልጨርሳ 100% ልጁ አያደርገውም። በቃ የኔ አንስር ልጁ ዋና ታታለውም መድኃኒትም ሰጣ ታጠጣውም አያዶን ኬር ልጁ አያደርገውም። የኔ አንስር 100% ብሩኬ አያደርገውም። አለቀ ነገሩ። ግን ስለ ሀይሚ ከመጣ እንደዚህ እያለቀሰች ልቡ እንዴት እሺ አለው? ልባቸው እንዴት እሺ አለ? እያለቀሰች ካሜራ ደቅነው ቪዲዮ ሲሰሩ ልባቸው እንዴት እሺ አለ? እኛ እችን 30 ደቂቃ የምናየው እንደዚህ ስብርብር ስንል እነሱ እንዴት እሺ ብሏቸው ቪዲዮ ይሰሩባታል? የሚሆኑን እየቀበጣጠሩ ለምን እንደዚህ ያደርጋሉ የሚለው ነገር ነው። እኛ ቅድምም ልንነጋገርበት የገባ ነው። ስለ ቡሩኬ አሁንም ከጠየቃችሁ ቡሩኬ አያደርገው። ኢምፖርታንቱም ይሄ ነው። ኢምፖርታንቱም የእሷ እንባ ነው እዚህ ጋር ያገናኘን። ስለዚህ ስለምንወዳት ሁለቱንም እንወዳለን። ግን እንደ ሴት እንባዋ ስለሚያመን እንደ ልጅም ስለምናያት ያ እንባዋ ለእኛ ህመም ስለሚፈጥር ለእሷ ህመም ስለሚፈጥር በእንደዚህ አይነት ነገር ላይ እንባዋን እያነባች ለእኛ ባያሳዩን ነው። እኔ አስተያየት የምሰጠው ምንድን ነው ስለ ከሌ ሳይሆን ስላለው ስለማየው ነገር ነው። እሷም ትሁን እሱም ይሁን እኔ አሁን ለምሳሌ አያደርግም አደርጋል ብዬ አልልም። ምክንያቱም የእኔ ወንድ ልጄ አይደለም፣ አላቀውም። በማቀው ልክ ግን እለዋለሁ። ጎረምሳ ነው፣ ወንድ ልጅ ነው። ሴት ልጅ ቂጧን ከከፈተችለት ማንም አያደርግም ብዬ አልልም። ይቅርታ ስላነጋገሬ ክፍት ስላረኩት። ይሄ ደግሞ እውነት ነው። እኔ ቤት ኪራይ አይከፍልልኝም። ትክክለኛ ነገር ነው የምናገረው። ስለምወዳቸው ስለማከብራቸው ነው እንጂ ማንም ምንም አያደርገኝም። ለማንም ብዬ አይደለም የምናገረው። በጣም ኢትዮጵያን ትልቁ ችግራችን ውሸታሞች ነን። ሁሌ ተወልደን እስከምናድግ ድረስ ሁልጊዜ ስለሰው የውሸት እያለን። እኔ ግን እንደዛ አልልም። ይቅርታ እኔንም ወክዬ ነው እዚህ ጋር ብዙ ነገር ማለት አልፈልግም። ኤንዌይ ማንም ወንድ አሁን እዚህ ጋር አስረግዘሃል አላስረግዘህም ነው እንጂ የመጣው ጎበዝ ተማሪ ሆነሃል ዲግሪ ጭነሃል እያሉ አይደለም የመጡት። ስለዚህ ሁሉም ነገር ስለ ብልግና ነው እዚህ ላይ እየተወራ ያለው። ወይም ደግሞ እንግዲህ አባት እናት ሆነው አይደለም የመጡት። ቦይፍሬንድ እና ገርልፍሬንድ ቺት እና ቺቲንግ ነው እዚህ ላይ ያየሁት። እኔ ይቅርታ እዚህ ጋር በማለቴ ከተሳሳትኩ አርሙኝ። የኔን ነው የምናገረው ያየሁት። የሚቀዳም ካለ ደግሞ በደንብ ቪዲዮ አድርጉና አቅዱ። ምክንያቱም ውሸት እኔ እዚህ ጋር ማለት አልፈልግም። ትክክል ያለው ነገር አይቻለው። ትክክል አይደለም የተደረገው። ልጅቱ እያለቀሰች ናት። ተበድላለች። የሆነ ነገር ተደርጓል፣ የሆነ ነገር ተደርጓል። ያ እዛ ቦታ ላይ ግን የለሁም በሚሉት ነገር ነው እያየው ያለሁት። አንድ ሰው ሆዱን አርግዣለሁ ብሎ ከመጣ ምግብ ሆዴን ነፍቶኛል ብሎ አይደለም የመጣው። ተኝቼ ከሆነ ሰው ጋር የሆነ ነገር ተፈጥሮ ተደርጓል ተብሎ ነው የመጣው። ስለዚህ ስለዛ ነው የሚወራው እንጂ ፐርሰንሊ እከሌ ተብሎ እከሌ አይደለም። እኛ ላየንም እነሱ ናቸው ያሉት ስላሉት ነገር ነው የሚወራው ያለው እንጂ እኔ እሷ ጥሩ ናት እንዲሉኝ እሷ ጥሩ አወራች እንዲሉኝ አይደለም። ግን እማየው ነገር ስተት አለው፣ የሚናገሩት ነገር ስተት አለው። ስለዚህ ይሄ ነገር እኔንም አላስተማረኝም። ወጣቶችም ካሉ አያስተምሩም፣ ልጆችም ካሉ አያስተምርም። ልጅቷም ጋር ያለው ልጁም ጋር ያለው እንደ ድራማም ይሁን እንደ እውነት የሚያስተምር ነገር አላየውም። ስለ ዝሙት ነው እየተናገሩ ያሉት፣ ስለ ሴክስ ነው እየተናገሩ ያሉት። ስለዚህ ይሄ ነገር ደግሞ
አግባብ ባለው መንገድ ይሂድ። ያደግንበት ሶሳይቲ እንደዚህ አልነበረም። እዛ ጋር የሆነ የሚበደል ሰው አለ። የሚበደለው ሰው ባይበደል ነው እንጂ እከሌ ጥሩ ነው እከሌ እኔ እንጂ ሆኖ ያየሁት የለም። ወንድ ልጄንም አላም ነው። ወንድ ልጄ ከቤት ሲወጣ ምን ያድርግ አላውቅም። የ20 ዓመት ከ15 ዓመት ጀምሮ እኮ ከ14 ዓመት ጀምሮ ነው ሆርሞን። ሴት ልጅ ከ12 ዓመት ጀምሮ ነው ሆርሞን የሚኖራት። አይደለም ተኝተው አይደለም ሴት ልጅን ጨብጠው የሆነ የሴት ልጅን ነገር አይቶ የሚረካ ነው። ይሄ የወንድ ካራክተርና የወንድ ሆርሞን ነው። ዚስ ኢዝ ዘ ሪያሊቲ። ይቅርታ አድርጉልኝና ፐርሰናሊ አይደለም የማወራውን ያለሁት ያየሁትን ነገር ነው ማወራው ለማለት ፈልጌ እንጂ የማንንም ጥላቻ የማንንም ስህተት አይደለም ማወራው ለማለት። ሀሳብ እኮ ነው። ሀሳብን በሀሳብ እኮ ነው እኛ የምንፋጭ ያለ ነው ሀሳብ ነው። ስለዚህ ሀሳብ ደግሞ ሊነፈግ አይቻልም እንዴ። የሰው ልጅ እኮ የመሰለውን ሀሳብ መናገር ይችላል። የሰውን እንትን አይንካ እንጂ። አሁን እኛ ሀሳብ እየተሰጣጠን ነው። አንቺ ሌላ ነው ሀሳብሽ፣ እኔ ሌላ ነው ሀሳቤ፣ ጂጂ ሌላ ነው ሀሳቧ፣ መቅድዬ ሌላ ነው ሀሳቧ። የሁላችንንም ሀሳብ ነው እየተከፋፈልን። የሚፈልጉትን ይስሙ፣ የማይፈልጉትን ደግሞ ይተውት። ቀንዬ ይቅርታና እስቲ አስቴርም አለች አያትም አሉ። እስቲ እናንተ ደግሞ አስተያየታችሁ ምንድን ነው? እናንተ ስታወሩ አልሰማንም። አሁን ከነዚህ ከወጣቶች ምን አይነት አስተያየት ነው አንቺ ጊዜ የምትፈልግ? እስቲ ደግሞ ሜቢ ከኛ የተሻለ ሊኖራቸው ይችላል። እስቲ እናዳምጣቸው። ወጣት ናቸው እኮ አይደሉም? ይሁን ግን እስቲ ሀሳባችሁ ምንድን ነው? ካልሆነ የማያወሩ ከሆነ የሚያወሩትን ሰው አስገቢና መቅድዬ እኔም ቦታ ለልቀቅ። የሚያወራ ሰው ካለ ይግቡና ያውሩ። እስቲ አስተያየት ይስጡ። ምክንያቱም እዚህ 4 ሰው ብንለፈልፍ ደግሞ ከታች ያሉት ከኛ የተሻለ አስተያየት ሊኖራቸው ይችላል። ቻንስ እንስጣቸው። አይመስልሽም? መቅዱ ላይ ኮሜንት የምትጽፉ ማለት ነው። እነሱ እየሰሩ ያሉት እኮ እያስለቀሱ ነው ያሉት። እኛ አስተያየት እንድንሰጥ ነው። ስሙ ዩዘር እንዳለችው እናንተ አስመሳይ ናችሁ፣ ውሸታም ናችሁ እናንተ ማለት ነው። አታውሩ፣ እንደዚህ ሆኖ በዚሁ ገብቶ በዚህ ወጥቶ እንደ አስተያየት እንድንሰጣቸው ነው፣ እንድንመልሳቸው ነው። በቃ እንደዚህ አይነት ስራ አትስሩ፣ ልጅቷ አታልቅስ፣ ከዚህ በኋላ ሴት አታምጡ ነው እያልን ያለው ነው። ሌላ ነገር አይደለም። ምን አወራ? ምን ተወራ? እንደነዚህ አይነቶቹ እነዚህ ከወገንተኝነት ስለ ሴት ልጅ ጉዳይ የማይሰጣቸው ናቸው። እነዚህ እኮ ለሴት እኮ ጉዳይ የማይሰጣቸው እኮ እነዚህ እኮ እኛ እንድንጫጫ አይደለም እንደ እነሱ እንደዚህ እያስለቀሱ እያመጡ ያሉት እኮ እኛ እንድንጫጫ ነው። ምንም ነገር የለውም። ሴት ናት እኮ ያለቀሰችው። ቀጥል ደግሞ ጋር ይህን ቪዲዮ ሲለቁ እኛ አይተን ጥሩና መጥፎን የሆነውን ጃጅ እያደረግን ጥሩ የሆነውን ጥሩ እንድንልበት መጥፎ የሆነውን ደግሞ እንዲያስተካክሉ እንድንነጋገርበት ነው ቪዲዮን የሚለቁት አይደለ? ካልሆነማ እኛ ቤታቸው አናቃቸው፣ የት እንደሚኖሩ አናቅም፣ የት እናገኛቸዋለን? እዛ ቁጭ ብለው የራሳቸውን የሚሰሩትን ነገር ማድረግ ይችላሉ። ደጋፊ የሆን ነው እንዲያድጉ አይደል እንዴ? ልጅ ሲያጠፋ እኮ ትመክሬዋለሽ እኮ ትቀጫዋለሽ እኮ እንዴ። እነዚህ ልጆች እኮ እኛ ወደናቸው ፈቅደን ነው አይደል የምናያቸው። ስለዚህ ሲሳሳቱ ደግሞ ተሳሳቱ ማለት እኮ የኛ ግዴታ ነው። እኛ እኮ ክፏቸውን ፈልገን አይደል መጥፎ ነገራቸውን አይደል የምናወራው። ልጅቷ አታልቅስ ነው የምንለው። ገባሽ? እንዳትሰበር ነው። እንባዋ ጎርፎ ነው እንዳይወስዳችሁ